ሰላም ሰላም እንዴት ዋላችሁ? ዛሬ እንግዲህ ዴይ 5 ብለናል። ዛሬ ይዤላችሁ የመጣሁት እንግዲህ ብዙዎቻችን ቢዝነስ ስንጀምር ምን ሳሳተው ስህተት ምንድነውና እናንተ ደግሞ ወደ ቢዝነስ ዓለም መምጣት የምታስቡ ከሆነ እንዳትሳሳቱ ወይንም ደግሞ እኛ የተሳሳትነውን ስህተት እናንተም እንዳትደግሙት የሚል ርዕስ ይዤ ነው የመጣሁትና የብዙዎቻችን አንድ ቢዝነስ ስንጀምር በቃ በመጀመሪያ we are so excited አይደል እና excited ነውና everywhere መንካት እንፈልጋለን በቃ ቶሎ ብለን ወደ ገደለው ነገር ነው መግባት እንፈልገውና ምን ነው በቃ overwhelm እንሆናለን በቃ የሆነ everywhere ዛም በቃ ትሬኒንጉ በተለይ ልቅቅ ሲልልን በቃ ያንን ትሬኒንጉን ከዛ ደግሞ ቶሎ ምን ላይ መድረስ እንፈልጋለን በተለይ በአድቨርታይዝመንት የሚሰራ ቢዝነስ ላይ ከገባን መጀመሪያ አድቨርታይዝመንት ከመድረሳችን በፊት ያሉ ትሬኒንጎችን በሙሉ ጃምፕ ማድረግ እንፈልጋለን ምክንያቱም በቃ አላማችን ቶሎ አድሰርተን ቶሎ ገንዘብ የሚመጣበትን ነገር እንፈልጋለንና ብዙዎቻችን አንደኛ በቃ ኦቨርዌልም እንሆናለን ከዛ ደግሞ አታርጉ የተባሉትን ነገሮች አሁን ቢዝነሱ የሚጠይቃቸው አሉ አይደል ህጎች ደንቦች ወይንም ደግሞ ለኛ የሚበጅ ነገር እናንተ መጠቀም ያለባችሁ ለምሳሌ ስለ ቢዝነሱ ሲጀመር ቢዝነሱ ጓደኛን ቤተሰብን መናገር አይጠበቅም ይባላል ወይንም ደግሞ ቢዝነሱ ውስጥ ገብታችሁ ዌብሳይታችሁ እስኪሰራ የተለያዩ ነገሮች እናንተ ጋር ውስጣችሁ ገብቶ የሚሰሩ የትሬኒንግ ልምዶች የተለያዩ ነገሮች እስኪደረግ ድረስ ፌስቡክም ከፍታችሁ ወዲያውኑ አድቨርታይዝመንት ስለማሰሩ እነዛን ነገሮች ዌት አርጎ ሲባል ግን ኤክሳይትመንቱ ሁሉ ነገር በቃ ይሄ ደስታው የለም በቃ ኦንላይን የራሴን ቢዝነስ ነገር ጀመርኩኝ የራሴው ነገር አለኝ የኛን የሆነ ነገር ለሰዎች ማካፈል ያንን ኤክሳይትመንታችን በዛ መልኩ ሰዎች አንደርስታንድ ያደርጉታል ብለን ስለምናስብ ለሰዎች እንነግራለን ግን አንዱ ሚስቴክ ብዙ ቢዝነስ ኦነሮች ይሄንን የኛን ቢዝነስ ሲቀላቀሉ የሚያደርጉት ኤክሳይትመንታቸው ለሌሎች ለውጭ ሰዎች ገና እነሱ ቢዝነሱን እንኳን በደንብ ሳይረዱት ወይም ሳንረዳው ለሰዎች መንገር ነው ምናደርገው ትልቁ ጥፋት ማለት ነውና እኛ ያደረግነው ስህተት አብዛኛው ቢዝነስ ኦነር ያደረገውን ስህተት እንዳትደግሙት ነው ለእናንተ ስለዚህ ምንድነው ማድረግ ያለብን ካላችሁ as a business owner excited ሆናችሁ I am ready ብላችሁ ከኛ ቢዝነስ ጋር ለመስራት የምታስቡ ሰዎች የመጀመሪያው ነገር ኮሚትድ መሆን አለባችሁ በቃ ለገባችሁት ነገር I am committed ለዚህ በቃ አሁን ለምሳሌ ብዙውን ጊዜኛ ቢዝነስ ላይ ስንል አንዳንድ ጊዜ ልክ ኦክቶበር ሲመጣ እስከ ዲሴምበር 90 ቀን ቻሌንጅ እንጀምራለን ምክንያቱም ብዙውን ጊዜ አንድ ሰው የሚወደው ነገር ለ90 ቀን ከሰራው ከዛ በኋላ ዴይሊ ሃቢት የሆነውና ደጋግሞ ስላደረገው ለ90 ቀን ማድረግ ወይ መቀጠል ይችላል ብለን ስለምናምን ነው ስለዚህ ኮሚትድ ለመሆን እነዛ 90 ቀናቶች ለዛ ሰው አንዱ መንደርደሪያው ነው እንላለን ሁለተኛ ደግሞ ቶሎ ኩዊክ ሪች እንደማልሆነ ተረርቶ የሚጣበቅበትን የሜንቶርሺፕ የተለያዩ ትሬኒንጎችን ቁጭ ብሎ መማር ይፈልጋል ስለዚህ እናንተ እርግጠኞች ሆናችሁ ይሄን ቢዝነስ ለመማር የምታስቡ ሰዎች ካላችሁ አንደኛ you have to commit yourself 90 ቀን just ሰዎች ሀቢት እንዲያረጉት ወይም ልምድ እንዲያረጉት እንጂ በ90 ቀን ከዛ በኋላ ባለቀ ግን አንድ ሰው 90 ቀን ያንን ደጋግሞ ከሰራ ከዛ for lifetime ይሄን ደግመ ስራ minimum 2 hours ለቢዝነስ hour ቢባል ለ90 ቀን ያለው ዋዩን አውቆ ጎሉን አውቆ የሰራ ሰው ከዛ በኋላ for lifetime ያንን ስራ ቢባል አይከብደውም ለምን አላማ አድርጎ ጀምሮታልና ስለዚህ ያንን ኮሚትመንት በ90 ቀን ውስጥ እንዲያመጣው እድል እንሰጣለን ያኑትል ከዛ በኋላ ነው ሜንቶርሺፕ ትሬኒንጎች እነዛ ሰዎች ከሰዎች ጋር እንዴት እንዳለፉት የተለያዩ ነገሮችን ስፔሻሊ 24/7 ያለውን ትሬኒንግ ቁጭ ብሎ መማር አለበት ለምን ወደሚፈልገው አድቨርታይዝመንት ወደሚፈልገው የገንዘብ ወይም ደግሞ የጊዜ ነፃነት የሚያመጣው ትሬኒንጉን ወስዶ ሲተገብረው ስለሆነ ማለት ነው ስለዚህ ትልቁ ነገር እኛ ቢዝነስ ላይ መቀላቀል ከፈለጋችሁ if you are ready committed ከሆናችሁ ወይንም ለቼንጅ ለለውጥ መምጣት ከፈለጋችሁ ሬዲ ነኝ በሉ ወይም ኮሜንት አርጉልኝ እኔ ለረዳችሁ ሜንቶር ላረጋችሁ ዝግጁ ነኝ ትልቁ ነገር
አዲስ ዓመትም እየመጣ ነውና ለሀበሾች ያው ሀበሾችም ስለሆነ የባበሻ አቆጣጠር እንግዲህ ከ4 ቀን በኋላ አዲስ ዓመት ይመጣል እንዲህ አይነት እቅድ ካላችሁ ህይወቴን መቀየር ፈልጋለሁ I have to start somewhere ካላችሁ ሬዲ ነኝ ወይም I'm committed to start ካላችሁኝ ከኔ ጋር ይሄን ቢዝነስ አብረን መስራት እንችላለን ራሳችንን ቀይረን ሀገራችንን ወይንም ቤተሰቦቻችንን መቀየር እንችላለን ስለዚህ እኛ የሰራነውን ስህተት እናንተም እንዳትደግሙት አንዱ የቢዝነስ ክራይቴሪያ ወይንም ብዙ ሰዎች ሉዝ የሚያደርጉትን ነገር ነግራችኋለሁ ኤክሳይትመንት ነው ኤክሳይትመንታችሁን ግን ለእንትን አድርጋችሁ ፎከስ ምንድነው የሚጣበቅብኝ አይደል overwhelmed እንዳልሆን ምንድነው opportunity ሲመጣ yes opportunity grab አድርጊያለሁ overwhelmed ቶሎ quick reach አይደለም ስለዚህ let me focus ምንድነው step by step የሆኑ ነገሮችን ማድረግ የሚገባኝ ብሎ አንድ ሰው በእርግጠኝነት እንትኑን overwhelmed እንዳያረጋው የተለያዩ ሜንቶርሺፖችን ፎከሱን ትክክለኛ step by step እንዴት ብሎ መሄድ እንደሚችል ራሱን ማዘጋጀት መቻል አለበት ላለው በተረፈ ደግሞ as for lifetime I am consistent dedicated to change my life ይሄን ቢዝነስ ጀምሬ ብሎ ራሱን ቃል መግባት መቻል አለበት ብዬላለው ኑ አብረን እንስራ ኮሚትድ ሆናችሁ ሬዲ ነኝ በሉልኝ ነገብ ደግሞ day 6 ነው ሰንበት ነው ምናልባት ላልመጣ ዘለለው ይችላል ከዘለልኩት በሰኞ የday 6 አስቀምጣለሁ ካልዘለልኩት ደግሞ መልካም ሰንበት የጧት ሰው ይበለን ደህና ደሩ